ሰላም ናችሁ እንዴት ናችሁ አለውላችሁ ከዚህ ተብላችሁ ከቆመች ጓደኛዬ መኪና ይዤላችሁ መቀርበው ፕሮግራም እዚህ ጋር ይጀምራል ለዛሬ ብታቋቸው አይከፋም የሚል አንድ የተወሰኑ ነጥቦችን ይዤላችሁ መጥቻለሁ አንድ ብለን እንጀምር የዓለም ህዝብ በሙሉ ስጋ መብላት ቢያቆም ረሃብ ከምድር ላይ ይጠፋል የምረገና አበሻን ስጋ አትብላ ከመትለው ብገለው ይቀልዋል ለስጋ ያለው ፍቅር ለመግለጽ እኮ ነው የሚወዳቸው ነገሮች በሙሉ ከስጋ ጋር ያያያዙ ሲምል የቅርብ ዘመዱን የስጋ ዘመዴ ሴክስን ደሞ ምን ብሎ ሰየመ ስጋ አንድ ኢትዮጵያዊ ማርጀቱን የምታቀው ኢቢሲ ኦኤምኤን እና ኢሳትን ከፍቶ መመልከት ሲጀምር ነው እነዚህ ቻናሎችን የሚመለከት ሰው በእድሜ እንኳን ባያረጅ ባስተሳሰቡ ያረጀ ነው አላረጀውም ግን መለከታለው ካልክ ማየት በጀመርክ በሳምንቱ ታረጃለ ትጃጃለ ትሻክታለ በህይወት ዘመን ሁሉ ልጅ ካልወለድክ ከአባት ከአያት ከቅድመ አያት ከዘር ማንዘር ከመጀመሪያው የዘር ሐረግ ሁሉ የተለየ የህይወት መንገድ የኖርከው አንተ ነህ ወልደሽ ለመሳሚያ ያብቃሽ አቦ ግን ወልደሽ የሚያሳፍር ስራ እየሰራሽ ልክ እንደ ፌስቡክ አሮጊቶች ማለት ነው ልጅሽን የምታሳቂ ከሆነ አይንሽን ባይንሽ በመስተዋት አትውለጂ ልጅሽ ባንቺ መሳቀቅ የለበትም በመንግስትም ሆነ በህዝብ ተመርጠው በኢትዮጵያ ፓርላማ ውስጥ ዱቅ ካሉት የፓርላማው አባላቶች በላይ በአሜሪካ የሚገኙ የታክሲ ሹፌሮች የኢትዮጵያን ፓርላማ ወጥረው ይከታተላሉ አብዛኞቹም ለትኬትና ለአደጋ የሚጋለጡት ፓርላማ እንዳያመልጠኝ ያሉ በሚሮራጡበት ሰዓት ነው የሰው ልጅ ጭንቅላት ጆክ ሴንተር የሚባላለው ማለትም ቀልድን አንደርስታንድ የሚያደርግበት የራሱ የሆነ ፓርት ነው ይሄ የፊት ለፊት የጭንቅላት ክፍል ጉዳት ከደረሰበት ከዛ በኋላ ምንም አይነት ቀልድ አይገባም አትስቅም ማለት ነው ነገሮችን ሁሉ ኮስተር አርጋ ነው መታሰብ ይሰውራችሁ አቦ አሜን 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 ለበለስቲ አሜን አሁን ደግሞ በየትኛውም የዓለማችን ክፍል ላላችሁ አሜሪካ መግባት ለምትፈልጉ ከዚህ በፊት ተነግሮ የማያቅ 3 ቀለል ያሉ አሜሪካ መግባት የምትችልባቸው መንገዶች እነግራለሁ ከ13 እስከ 15 መስመር የማትፈጅ ግጥሞችን ደጋግመሽ ጽፈሽ እንደ ሜሮን ጌትነት አሜሪካ ገብተሽ ልጅሽን ታክፈሽ መመለሽ ትቻለሽ ዋሽንግተን ክትፎ ስኩል ኦፍ ፕላኔት ጀነሬሽን ቢዩቲ ፍሪደም ዳቦ ቤት የጎንደር እስክስታ በክለብ አትላንታ ቢያስቅም ባያስቅም ዝም ብለህ ቀልድ ካያ ቀልዶች በሶስቱ ከተሳቆለ ስልክህን አውጥተ ምን ነው ሸዋጋ ደውልለት ከዛ እንደ ልጅ ያሬድ አሜሪካን ቃኝተ ትመለሳለህ መቅረ ካማራ ደግሞ ዋይት ሃውስ ደጃፍ ሄደ እንዲበል አሁንም ካርቱ አትወጣም ዝፈን 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 አትፍራ ዘንድሮ ያልዘፈነ የለም ከኔ ካንተና ካንቺ በቀር የሆነ ሽንት ቤት ደስታ እንኳን ሰው ወሎ ሲለ አንተ ድምጽ አሪፍ ነው ካልከው በንጋታው ተነስቶ ዘፋኝ ነው የሚሆነው ለምሬን እኮ ነው የሆነ ክሊፕ ላይ ለ4 ሰከንድ ልፍ ሲል ያየውን ሰውዬ በሳምንቱ በራሱ ዘፈን ሲቀውጠው ታገኛለህ ስለዚህ አትፍሪ ድምጽ ቢኖርሽ ባይኖርሽ ቪዛ ካማረሽ መሄድ ካሰኘሽ በዚህ 3 አመት ውስጥ ብዙ የዘፈን ክሊፖች አልተበራከቱባቸው ያ ለሙዚቃው ኢንዱስትሪው አሪፍ እንዳለ ሆኖ ሴቶች ደግሞ ክሊፕ ለመስራት ሁሌም እንደጓጓቸው ታፈቅራላችሁ ትወዳላችሁ ክሊፕ ለመስራት የሚያስችላችሁ 3 ነጥቦችን አስቀምጥላችኋለሁ ስልክና ፎቶ የሚሰበስቡ ፕሮሞተሮች ወይም የዘፈን ደላሎች አሉ ስልክሽና ፎቶሽን በፌስቡክ ትልኪለታለሽ ወይም ሄደሽ በአካል ትሰጪዋለሽ ፕሮሞተሩ ወይም ዘፋኙ ይደውልልሽና እራት እየበላን ስለ ስራው እናውራ ተብለሽ እራት ትጋበጃለሽ እራት ተጋብዘሽ ስለ ስራው ትንሽ ካወራሽ በኋላ አንቺ ደግሞ ዳቦ እንድትጋብጂ ትጠየቂያለሽ ዳቦ ገብቶሻል አይደል ዳቦ ያምባሻ ታላቅ ወንድሜ ኬክታናሽ ወንድሜ አይስክሪም ያክስት ልጅ የባቅላባ ያጎት ልጅ ዳቦ እና አንድ አርቲስት ደውሎ ለአንድ ስራ ፈልጌሽ ነበር ሲልሽ እመኚኝ የፈለገሽ ለአንድ ስራ አይደለም ለሁለት እንጂ ዳቦ በስተመጨረሻ ለአንድ አመት ያህል ከዚች ቦታ ከ20 በላይ ቪዲዮዎችን ለቀቅ ያለው ለዚህ አመት ያለን ጊዜ እዚች ጋር ያበቃና ከ3 ወር በኋላ በዩቲዩብ እና በፌስቡክ በአዲስ ቀረጻ በአዲስ ስታይል እንገናኛለን አብረን እንስራ ላላችሁኝ በሙሉ በሚቀጥለው አመት ባሪፉ አብረን እንሰራለን
ቪዲዮዎችን ሼር ስታረጉልኝ የነበራችሁ አሪፍ ነው በርታ እዚህ ጋር አሻሽል እያላችሁ የተለያየ አስተያየትን ስትሰጡኝ ለነበራችሁ ከልብ 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 አመሰግናለሁ አምሻምት በነ